ለኢንቴራንስ በጣም ትንሽ ቀናት ቀርቷሉ። በዚህ ቀናት ላይ የምናደርጋቸው እያንዳንዱ ነገሮች ውጤታችንን ዝቅ ወይም ከፍ ሊያደርጉ ይችላሉ። በዚህ መሰረት ላይ በአምናው ማለትም 2017 ዓ.ም ኢንቴራንስ ላይ ከፍተኛ ውጤት ያመጡ ሁለቱ የምንጊዜ ምርጥ ተማሪዎች ኢብራሂምና ሐሰን እነርሱን በፈተና ወቅት ላይ ምን ማድረግ እንዳለባችሁ ያጋሩትን ምክር ይዤላችሁ መጥቻለሁ። በጣም ይጠቅማችኋል። ስፔሻሊ ለፈተና ትንሽ ጊዜ ስለቀራችሁ በዚህ ታይም ላይ ምን ሊያጋጥማችሁ እንደሚችል፣ እንዴት መስራት እንዳለባችሁና እንዴት ውጤታችሁን ከፍ ማድረግ እንደምትችሉ ብሬክዳውን አድርገው እያንዳንዱ ነገሮችን ሼር አድርገዋል። ስለዚህ ከናንተ የሚጠበቀው እስከ መጨረሻው ድረስ መከታተልና አክሽን መውሰድ ብቻ ነው። መልካም ቆይታ። ሰላም፣ እንዴት ናችሁ? በጸጋው ነኝ። ለእናንተ የሚጠቅማችሁን ኢንፎርሜሽን በዚህ ዩቲዩብ ላይ ሼር ስለሚያደርግ ሰብስክራይብ በማድረግ ፋሚሊ ሆናችሁ እንድትመለከቱ ይጠይቃችኋለሁ። እንዲሁም ቪዲዮውን ላይክ፣ ለጓደኞቻችሁ ደግሞ ሼር አድርጉላቸው እጅግ በጣም ስለሚጠቅማቸው። ከቪዲዮ ጋር መልካም ቆይታ። ሰላም፣ እንዴት ናችሁ? ኢብራሂም መሐመድ ነኝ። ላስት ይርስ ቶፕ ስኮረር 576 ነው ያመጣሁት። አሁን ላይ ደግሞ የሳይቲ ውስጥ ተማሪ እንዲሁም የተማሪዎች ህብረት ዋና ፕሬዚዳንት ሆኜ በማገልገል ላይ ይገኛል። ዛሬ ደግሞ እኔና ጓደኛዬ ሐሰን 585 በማምጣት ከኢትዮጵያ ትልቁን አራተኛ ውጤት የምንጊዜም ትልቁን ውጤት ያመጣው ሐሰን እንዲሁም እኔ በመሆን ኢንትራንስ አሁን ልትፈተኑ ያላችሁ ልጆች አንዳንዶቻችሁ አውቃለሁ 4 ቀን፣ አንዳንዶቻችሁ ደግሞ ከዛ በላይ በዙር ስለሆነ የተወሰኑ ቀናት ይቀራቸዋልና በዛ ውስጥ ምን ማድረግ አለባችሁ፣ አንድ ፈተና ቦታ ላይስ ምን ማድረግ አለባችሁ የሚለውን እኛ ካየናቸው ስህተቶች እንዲሁም እኛም ራሳችን ከሰራናቸው ስህተቶች ከነሱ እንድትማሩ በሚል ይዘንላችሁ መጥተናል። የእሱን ሀሳቦች በቮይስ ሪከርድ አድርጎ ልኮልኝ ነበረ። እሱ እንደምን ማሳጠረ የኔም ጋር አንድ ላይ አድርጌ እሱን ለማቅረብ ሞክራለሁ። በዚህ አጋጣሚ ሐሰን ለማመስገን ወዳለሁ ለዚህ ትብብሩ። የመጀመሪያው ሀሳብ አሁን ላይ በቀረ ሳምንት ምን እናድርግ የሚል ነው። በቀራችሁ ሳምንት ላይ ሙሉ ለሙሉ ከትምህርት አትራቁ። አቃለው ፍሪ መሆን አለባችሁ ምናምን፣ ለዛ ሲባል ከትምህርት ራቁ ምናምን የሚል አድቫይስ ይሰማል። ግን ከትምህርት በራቃችሁ ቁጥር ታውቃላችሁ፣ አሁን ክረምት ላይ ከትምህርት ቤት ርቃችሁ ልክ መስከረም ስትመለሱ አንደኛ የሚገጥማችሁ ነገር ምንድነው? ኢቨን መጻፍ ራሱ ይከብዳችኋል፣ ዊርድ ይሆንባችኋል። ይሄ ፕሮሰሱ ከፕሮሰሱ ዲታችድ ላለመሆን እንዴት ታደርጋላችሁ? ቀለል ያለ ጥናት ከሐሰን የመጣው ምክር እንዴት ነበር? ጀስት አዲስ ጥናት እንዳታጠኑ፣ የተለየ ጥናትም ሳይሆን ምንድነው ማድረግ ያለባችሁ? ሪቪዥን ኩዌስችን ምናምን እንዳለ ሆኖ በፊት ሃይላይት ያደረጋቸው ነገሮች ይኖራላ። እነዚህ ያሰመራችሁባቸው ነገር ወይም ሃይላይት ያደረጋችሁበት ነገር አንዳንድ ኢኮናችሁ ደግሞ ኖት ያዛችሁበት። ያኔ ኖቶቼን ከዛ በፊት አልጠቀማቸውም፣ ዝም ብዬ ነበር የምጽፍባቸው። ላስት ዴይ ላይ ይጠቀምባቸዋለሁ። ላስት ዴይ ላይ እናንተ መጠቀም ጀምሮ ኖታችሁን በስትክክል ሪቫይዝ ማድረግ ጀምሩ። ምክንያቱም የሚከብዳችሁ ነገር ነው። አይ ቲንክ ኖት ማውጣት በስትክክል የምትችሉ አይነት ሰዎች ከሆናችሁ የሚከብዳችሁ ነገርን ብቻ ነበር እዛ ላይ የምጽፉት ወይም እረሳለሁ ብላችሁ ያሰባችሁትን ነገርና ሃይላይት ያደረጋችሁበት ነገር ወይም ያሰመራችሁበትን ነገር ምናምን ሄዳችሁ ተመለሱ። ሌላኛው ደግሞ ቴረሞች ምናምን አሉ። እነዚህ አንዳንዴ ኢንትራንስ ላይ ኮፒ ተደርገው ይጣሉ። ይሄ ቴረም የማን ቴረም ነው፣ ይሄ ላው የማን ላው ነው ምናምን የሚለውና እነሱን ይችሎ እየሄዳችሁ ሪቫይዝ ለማድረግ ሞክሩ። ለዛ ይጠቅማቸዋል። መረዳትን ብቻ ሳይሆን አንዳንዴ ጀስት ይሄ ነገር ቤዚክ ነገር ስለሆነ ይዛችሁታል አለዛችሁት የሚል አይነት ጥያቄዎች ኢንትራንስም ላይ ስለሚወጡ ማለት ነው። ሁለተኛውና ደግሞ ዋነኛው ነገር ምን ማድረግ አለባችሁ? አሁን በቀረው ቀን ጥያቄ ምናምን ሪቪዥን ካረጋችሁ በኋላ በየቻፕተሩ አሁን እንደዚህ እንትኖችን እየለቀማችሁ ከሄዳችሁ በኋላ ቴረሞችን ምናምን ልክ ቻፕተሩን ስትጀምሩት ግን ለርኒንግ ኮምፒተንስ አለ ከፊት ለፊት ከዚህ ቻፕተር ምንድነው ማወቅ ያለባችሁ የሚለው እሱ ጋር ትሄዱና ኢች ቻፕተር በተለይ እነዚህ ባዮሎጂ፣ ፊዚክስ ምናምን ያሉ ቻፕተሮች ላይ ፊት ለፊት ትሄዱና ምን ታደርጋላችሁ? ኢች ለርኒንግ ኮምፒተንሲ አሟልቻለሁ አላሟላው የሚለውን ታያላችሁ። አንዳንድ ለርኒንግ ኮምፒተንሲዎች ስትሬት ፎርወርድ ናቸው። ለምሳሌ የሜትሪክስን ኮፋክተር መስራት ቻል የሚል እሷም ባይ ዲፎልት ግዴታ መቻ እንዳለባችሁ ታውቃላችሁ እየተማራችሁት ከሆነ ድረስ ማለት ነው። ይሄን ነገር ኤክስፕሌን አድርገው ነው። አንዳንዱ ግን ዲቴል ይገባና ቺን ወርድ ለምሳሌ የአልቪዮላይ ጥቅም ምንድነው፣ የማይክሮቪሊዮች ጥቅም ምንድነው ምናምን ብሎ ስፔሲፊክ እንደዚህ ወርዶችን በተለይ ከሰጣችሁ እነሱ አይነት ወርዶች አንድ ከዚህ በፊት ኢንትራንስ ላይ ወጥተዋል ወይም ካልወጡ አሁን ከዚህ በኋላ ማውጣታቸው የማይቀር ስለሆነ እነሱ ላይ በደንብ ፎከስ አድርጎ ሪቫይዝ በምታደርጉበት ጊዜ ጀስት ቴረሞችን ይሁ ከዛ በኋላ ግን እንትኖቹ ለርኒንግ ኮምፒተንሲን አሟልቻለሁ አላሟላው የሚለውን ኢች ቻፕተር ዲቴል የገባችሁ በጣም የሚጠቅማችሁ ሀሳብ ስለሆነ ይሄን ያዙት። ሌላኛው ደግሞ ከመግባታችሁ በፊት የምመክረው
ኢነርጂያችሁን ኮንዘርቭ ለማድረግ ከብዙ ሰዎች ጋር ላለማውራት ሞክሩ። እቺን ሳምንት በቃ ከሰዎች ጋር ላለመገናኘት ሞክሩ። እኔ ሙሉ ለሙሉ ነበር ከቶፍ ያደረኩት። እናንተ በቻላችሁት አቅም ከት ለማድረግ ሞክሩ። እንደሱ ካደረጋችሁ ጥሩ ይመጣል። ምክንያቱም አንዳንዴ ኔጌቲቭ ኢነርጂም ሳታስቡት ነው ወደ እናንተ የሚገባውና ያን ኔጌቲቭ ኢነርጂ ለመከላከል ኔጌቲቭ ኢነርጂ ያላችሁ ሰዎች ከህይወታችሁ ማስወጣት ይጠበቅባቸዋል። ግን አትሊስት ለጊዜውም ቢሆን ፖዚቲቭ አስተሳሰብ ያላቸውም ሰዎች አንዳንድ ኔጌቲቭ ሀሳብ ይዘውባችሁ ሊመጡ ይችላሉ ሳታስቡት እና እሱን ለመከላከል ሰዎችን አሁን ላይ ከት ማድረጉን እመርጣለሁ። እሺ አሁን ግን ሄዳችሁ እንበል ዩኒቨርሲቲ ገባችሁ። ዩኒቨርሲቲን አብዛኞቻችሁ የምትፈተኑት እናንተ ጋር ደግሞ ጓደኞቻችሁ ጋር ማውራት ኖርማል። ስለ ምንድነው የምታወሩት? ስለ ፈተናው ክብደት ምናምን ሳይሆን አንዳንድ ጥያቄዎችን መጠያየቅ ማለት ነው። እናንተ ማታውቁት ነገር ይኖራል፣ እነሱ የሚያውቁት ነገር አለ። እናንተ ደግሞ ብዙ የምታውቁት ነገር አለ፣ እነሱ የማያውቁት ነገር አለና በሷ አትረበሹ። ልክ በምትጠያየቁበት ሰዓት እነሱ ብዙ የሚያውቁ ከመሰላችሁ ያለ ነገር ነው፣ ችግር የለውም። እናንተ ከኮንቨርሴሽኑ የቻላችሁትን ነገር ለመያዝ ሞክሩና ማታውቁት ነገር ካለ በቃ ከመሀል እየያዛችሁ ሂዱ። እሱን አድርጉ፣ እንዳትረበሹ። ልክ ከፈተናው ቀን ማታ ምናምን በሚለው እሱም ከሐሰን የመጣውም አንደኛው ኢንተርኔት ኢንተረፕሽን ሊኖር ይችላል። ከፈታኝ ጋር ልትጋጩ ትችላላችሁ በትንሽ ነገር። ፈተናው ከባድ ጥያቄ ሊመጣ ይችላል። የፈተናው ክብደት እንመጣበታለን እና አሁን እነዚህ ሁለቱ ነገር ካጋጠማችሁ ፖሲቢሊቲ መኖሩን ከዚሁ አውቃችሁ ግቡ። there is a possibility that ኢንተርኔት ኢንተረፕት ሊደረግ ይችላል። ከፈታኙ ጋር ደግሞ በትንሽ ነገር ልትጋጩ ትችላላችሁ እና ይሄ ነገር በጣም ነርቨስ አድርጓችሁ ከዛ በኋላ ያለውን ፐርፎርማንሳችሁን በጣም ሊጎዳባችሁ ይችላልና ምን ማድረግ አለባችሁ? ይሄ ነገር ሊከሰት እንደሚችል አንድ ማወቅ አለባችሁ። ከዛ ምን ማድረግ እችላለሁ ጀስት ኢን ኮንትሮል ለማድረግ ይሄን ነገር ማለት ነው። እሱም በደንብ አስቡበት። ምክንያቱም ሐሰንም እንደነገረኝ እሱ ላይ ባያጋጥምበትም ኻሊድ ላይ አጋጥሞበት ነበርና እንግሊዝኛ ፈተና ኢንተርኔት ኢንተረፕሽን ነበርና አልሰራም ብሎት ትንሽ እንትን ብሎት ነበርና አሁን ሌላ ሰው ላይ ቢያጋጥመው ይሄ ነገር በጣም ትልቅ ኮስት ያስከፍላቸዋልና ሌላም አንድ ማቀው ልጅ ነበረ በዚሁ መልኩ ኮስት ያስከፈለው ልጅ አለና እናንተም ፖሲቢሊቲ መኖሩን አውቃችሁ ኢንኮንትሮል ለማድረግ ምን እንደማድረግ እንዳለባችሁ አስቡ። አትሊስት ፖሲቢሊቲ መኖሩን ማወቃችሁም አንድ ትልቅ ነገር ነውና እና ደግሞ ከፈተናው ማታ ደግሞ ፈተናው ነገ ሲሆን ማታ ላይ በቃ ይሄ ቀለል ያለ እንትን ለማለት ሞክሩ። ብዙ ሐሳቡን አታስቡት። እንዴት ነው ፈተናው ከባድ ነው የሚለውን ሐሳብ የምታስቡ ከሆነ ፐርፎርም እንዳታደርጉ ያደርጋቸዋልና አንድ ሐሰን ይሰጠናል አለው እንጂ እንዴት ነው አንድ ተጫዋች ኖርማሊ ፔናልቲ ብዙ የሚያገባ ተጫዋች ግን የሆነ በጣም ላስት ሚኒት የሆነ ፔናልቲ ቢሰጠው ወይም ደግሞ ይሄ አቻ ሆኖ የመጨረሻ ፔናልቲ እሱ ላይ ብትደርሰው እና እሱ እያሰበ ያለው ልክ ያቺ አንድ ፔናልቲ ብትሳት ሀገሩን እንደሚያዋርድ እንደዚህ አይነት ሀሳቦችን ከሆነ ብዙ ጊዜ ጀስት ኮንትሮል ማድረግ አይችልም እና ይስተዋል። የአርሰናል እኔ ባለፈው እንትን ካያችሁም እንደዛ ነገር ይመስላል። የአርሰናል ቻምፒዮንስ ሊግ ፋይናል ማለት ነው እና እሱን ለመከላከል ፈተናው ከባድ ነው የሚለውን ሀሳብ አእምሯችሁ ላይ አታሰላስሉት። ፈተናው እንትን ዝም ብዬ ለመምከር ምናምን ሳይሆን the easiest exam that you will ever take will be SAT ማነው ኢንትራንስ በዛ በስታንዳርድ ሌቭል ሆኖ ግን በጣም ቀላል የሚባል ፈተና ከሱ በላይ አታገኙም። ምክንያቱም ጀስት ከመጽሐፉ ብቻ ነው የሚወጣው። እንደዚህ ያሉ ሀሳቦችን በአንድ ላይ ስታደርጓቸው the easiest exam እናንተ የምትፈተኑት ኢንትራንስ ነው። ከዛ በላይ ቀላል ፈተና ሊወጣላችሁ አይችልምና እሱን ኮንሲደር አድርጉ። እኛው ደግሞ ኤም ሃይ የሚባል ነገር አለ አይደል? በቃ እስከቻላችሁ ከፍ አድርጋችሁ ዲሉዥናል ለመሆን ሳይሆን 550 ከምትሉ ትንሽ ከፍ አድርጉትና 570 ምናምን በሉ። ከዛ በኋላ እናንተ 550 ብታመጡ ስቲል መጀመሪያ ያሰባችሁትን ሐሳብ አሳክታችኋል። 560 ብታመጡ ከመጀመሪያ ሐሳብ በላይ ከፍ አድርጋችኋል። በዛ በሚለው እንደዛ ከፍ አድርጋችሁ ለማሰብ ሞክሩ። ልክ ፈተና ላይ ከገባንስ ካላችሁ ደግሞ ፈተና ላይ ስትገቡ የመጀመሪያው ነገር ስኪፕ ኩዌስችንስ ነውና ጥያቄዎችን መዝለል ኖርማል መሆኑን ማሰብ አለባችሁ። በተለይ እናንተ ተዘጋጅታችሁ በደንብ የምትገቡ ልጆች አንድ ፈተና ኢንትራንስ ላይ ሲከብዳችሁ አንዷ ጥያቄ ትንሽ ነርቨስ ያደርጋችኋል። ድጋሚ ሁለተኛውም ከከበዳችሁ ሞክራችሁት፣ በተለይ የመጀመሪያውን ሁለተኛውም ከከበዳችሁ በጣም ነርቨስ አድርጓችሁ ብዙ ሰዓት እዛ ላይ ገላችሁ ሌላውም እንዳትሰሩ ያደርጋችኋልና ይሄ እኔ ኢንትራንስ ላይ ኤሲቲ ላይ ያጋጠመኝ ነበረ። ኢንትራንስ ላይ ካሉኝ 24 ያጣዋቸው ኤክሶች 12ቱ ኤሲቲ ላይ ነበረና አይ ነው የአምናው ኤሲቲ ትንሽ ያዝ ያደርግ ነበር የፈርስት ዙር ወረቀቱ ግን ቢሆንም ይሄ ቤዚክ የሚባሉ ጥያቄዎችን ማጥቼ ነበር። የፐንክቹዌሽን ጥያቄዎች
ጀስት ዋን ኦፍ እንትን የሚለውን ይሄ በቃ በጣም ቤዚክ የምትሏቸው እንግሊዝኛ ጥያቄዎች እነሱን ማጥቼ ነበር። የሚሆንበት ምክንያት የመጀመሪያ ወርዶችን ሳያቸው እስከዛሬ 3ቱን ወርዶች አውቃቸውና አንደኛው ወርድ አላውቀውም 3ቱ ነው መልሱ ምናምን በሚለው ነበር የምሰራውና ያኔ ኢቨን ጥያቄው ላይ ያለችውን ወርድ አላውቃትም ነበርና የመጀመሪያው ጥያቄ ትንሽ ከበደኝ። ከዛ በኋላ ሰከንድም ሲል ትንሽ ከበደኝ እንግሊዝኛው ፓርት ላይ ማለት ነው። እና በዛ መልኩ እዛ ላይ ታይም ስፔንድ አደረኩበት። ያ ነበረ ትንሽ የጎዳኝ። እናንተም ያ እንዳይጎዳችሁ ጥያቄዎችን ስኪፕ ማድረግ ኖርማል መሆኑን አስተውሉ፣ ወይም ደግሞ ጭንቅላታችሁ ላይ አድርጉ። ሁለተኛው ደግሞ ስፒድ ማተርስ። በቃ ይሄ የመጀመሪያዎቹን ጥያቄዎች ፐርፌክትሊ 30ንም ሰርታችሁ በኋላ የቀሩትን ቀላል ጥያቄዎች ከምታጡ ምንድነው ማድረግ ያለባችሁ? በቻላችሁት አጥቅም በፍጥነት ለመስራት ሞክሩ። ከዛ በኋላ ተመልሳችሁ ስትሰሩ ድጋሚ ያን ጥያቄ ሳይሆን እንደዛ የምትሰሩት እንዴት ነው የምታደርጉት? መጀመሪያ በመደመር ከሆነ አሁን በመቀነስ ታደርጉታላችሁ። መጀመሪያ በማባዛት ከሆነ በቃ እንደዚህ በተቃራኒ። መጀመሪያ ላይ ደግሞ ትሪክ ተጠቅማችሁ ከነበር የሰራችሁት ተመልሳችሁ ስትመጡ ይሄ ሪግረስ በሆነ ወይ ስሩትና ልክ ነው አይደለም የሚለውን ቼክ ማድረግ ነው እንጂ ያለባችሁ ሰዓት አንድ ጥያቄ ላይ ማጥፋታችሁ በጣም ብዙ ዋጋ ያስከፍላችኋል። ይሄ ነበር የሁለታችን ሀሳብ። በስተመጨረሻም ለማለት የምወደው ነገር እስካሁን የዘጋጃችሁትን ተዘጋጅታችኋል አውቃለሁ። ወደ ኋላ ብትሄዱ ብዙ የምትቀይሩት ነገር ይኖር ነበረ፣ ግን አሁን ላይ ነው ያላችሁት። ስለዚህ አሁን ወደፊቱን ነው እንዴት ነው ማስተካከል ያለብን የሚለው ከዚህ ቮይስ አይ ቲንክ የሆነ ነገር አግኝታችኋል ብዬ አስባለሁ። ከዚህ በኋላ ያለውን እናንተ በራሳችሁ ሞክራችኋል። የቀረውን ለፈጣሪ ሰጥታችሁ መጠበቅ ነው የሚሆነው። ለሁላችሁም መልካም እድል እመኛለሁ። አመሰግናለሁ።